ሄሎ ሄሊ ሄሎ ሄሊ ረፍዶብሻል። ተነሺ። እንዴት አደርኩኝ? ምን ሆነሽ ነው እስካሁን የተኛሽው? ዛሬ እኮ ክላሽ አለሽ። አላማው ጥሩ መሆን አለበት። ለነገሩ ዛሬ ክላስ አልገባም። ለምንድን ነው የማትገቢው? ምክንያቱም ወንድሜ ላሊቱን ሙሉ ሳጠና ነው ያደርኩት። ሄሊ ለምን በትምህርት ጉዳይ እንደምትጫንሽ መቼም ታውቂያለሽ። እኔ ድንገት ቤተሰቦቻችን በማጣታችን ያጣሁትን እድል አንቺ እንድታገኝልኝ እንጂ ስለማውቀው ነው። እሱን እኮ ሁልጊዜ ነው የምትነግረኝ ወንድሜ። እና ቅኔዋ ሰልችተኛል ነው? አይ አይደለም፣ ትንሽ ላስቅሽ ብዬ ነው። ሄሊ ደግሞ ታውቂያለሽ፣ አሁን ነገሮች ቆንጆ ናቸው። ተረጋግተን መኖር ጀምረን ነው አይደል? እድሜ ለትዕግስት። ጥሩ ስራ ሰጥታለች። ልክ ብለሻል። ውለታዋን ለመክፈል ያውቀኝ። ሄሎ ምን መሰለሽ፣ አሁን ላይ ስለ ራሴ ማሰብ፣ ትዳር መመስረት፣ ማግባት እፈልጋለሁ። እኔ አለምንም ወንድሜ። በመጨረሻም ቲጂኔን ለማግባት ተስማማ? ኖ ስንት ጊዜ ነግሬሽ የለ እንዴ? ከእሷ ጋር ምንም ነገር የለንም፣ ልኖርም ደግሞ አይችልም። እሷ እኮ በጣም ነው የምትወደው። ልክ ነሽ። እሷ እንደምትወደኝ ባቅም እሷን ለትዳር የማስባት ሴት አይደለችም። ልክ እንደ አለቃና እንደ ስራ ባልደረባ ነው የማከብራት። ደግሞ ሌላ የምወዳት ሴት እንዳለች በደንብ አድርገሽ ታውቂያለሽ። ሄዋን? በትክክል ህዊን በጣም እወዳታለሁ። ልክ ቤተሰቦቻችን እንዳጣን እሷ ነበረች ከጎናችን የነበረችው። እስከ ዛሬም ድረስ ትጠብቃኛለች። እሷን አጥቼ መኖር አልፈልግም። ምን አልሽኝ? አይ ምርጫዬ ነው። ደስ እንዲለን አንፈልገው። የኔ ሂት እኮ ድሮም ትረዳኛለች፣ መቼም አታሳፍረኝም። ደግሞ አብራቸው አንድ ላይ ስትኖሩ ይበልጥ ስለምታውቂያት የበለጠ ትወጃታለሽ። ተስፋ አደርጋለሁ። እሺ እኔ ትንሽ አሁን ተነሽና ራስሽን ፈታ አድርጊ፣ ተታጠቢ፣ ለክላስሽም ተዘጋጂ። ፈተና አለሽ አይደል? በቃ ደግሞ ቆንጆ ፍርፍር ሰርቼልሻለሁ። ቁርስሽን በልተሽ ሂጂ። እሺ ወንድሜ አመሰግናለሁ። እሺ ደህና ዋይልኝ። እሺ ከዛሽ ምናምን ደሃ ጋር መሆኑ ሳያንስ ጭራሽ እዚህ ቤት ሊያመጣት ነው። ቆይ ምን አባቷ ነው ከህይወታችን ነው የማትወጣው? እኔ ደግሞ ባልሰራልሽ ይለን እንዳትዪ። ሄላ ቲጂ እንዴት ነሽ? አለሁልሽ። ሚኩዬ እንዴት ነው? ወደ ስራ ይመጣላ? ደህና ነው፣ ወደ ስራ እየመጣ ነው። አረ ጉዳይ አለኝ ብሎ እኮ ፍቃድ ጠይቆኛል። የምን ጉዳይ? እቺ ተንከሲስ ዛሬ ማለት ነው የምትመጣው። ስለምን ተንከሲስ ነው የምታወሪው? ቲጂ ትልቅ ችግር ተፈጥሯል። ስለምን ችግር ነው የምታወሪው? ቆይ ሚኩ የሆነው ነገር አለ? ሄዋን ናታ። ከሷ ውጭ ምን ተንከሲስ አለ? መጣሁ። መቼ ይሆን ግን ቻው ማለት የሚለምድብሽ? ሁሌ ሰው ጆሮ ላይ ዝግት። ቲጂ የመጣሽ ያቺን ደሃ ምናምን ሊያመጣት ነው እንደ ሄደች? አዎ ዛሬ ጠዋት ቤተሰብ ስለመመስረት ከሷ ጋር አብሮ ስለሚኖር ምናምን ነው ቀባጥሮ የወጣው። አንቺም ደግሞ ጉዳይ አለኝ ብሎ ካስፈቀደሽ በእርግጠኝነት እሷ ጋር ሄዶ ነው። ወንድምሽ ግን ምን አይነት ክብረ ቢስ ነው? ቆይ እኔ እካኩን ባራገፍኩኝ ደረጃን ዝቅ አድርጌ ከኔ ጋር ኑር ባልኩት ነው? እንዴት ነው ቆይ ከደሃ ጋር መጋባት እንፈልገው የሚለው? በእርግጠኝነት የሆነ ነገር አዙራበት ነው የሚሆነው እንጂ ወንድሜ በጤናው እንዲህ አይነት ውሳኔ አይወስንም። እና ምን ተሻለ? በእርግጠኝነት ድሮ ያደረገችለት ውለታ ነው እንጂ ወዶት ምናምን አይመስለኝም። የትኛውን ገንዘብ ሰጥታው ነው? ወይስ እየሄደ ስሯ ስትሰለክስ ስላባበለችው? እሱን እኔም ጥያቄ ነው። አንቺ ግን እኔ ራሴ ነኝ አንገብግቤ ከዚህ ቤት በገባችበት እግሯ ብናርጌ የማስወጣልሽ። አንቺ ብቻ በእኔነት ይኑርሽ። አማራጭ የለሽም። አለበለዚያ
እንደ ልብሽ የምትራጂውን ገንዘብ ነው የምታጭው። መቼስ እሱን አልነግርሽ። ምንም ሀሳብ እንዳይገባሽ። ነገር ግን እቅዳችንን ለማሳካት መረጋጋትና ነገሮችን በትኩረት ማድረግ ነው ያለብን። በተለይ ደግሞ ወንድሜ ፊት በፍጹም እንደምንጠላት ምናምን ማሳየት የለብን። አለበለዚያ እቅዳችንን አፈር ነው የሚበለው። ገብቶሻል አይደል? ለእሱ አታስቢ። ይቺን እባብ በፍጥነት ከህይወታችን ማስወጣት አለብን። እኔም እንደሱ ቢሆን ደስ የሚለኝ እንጂ ጨርሻለሁ እኮ በባንክ አካውንትሽ አስገባልሻለሁ። አመሰግናለሁ ቲጂ። ደግሞ ምንም አታስቢ እሺ? ሁሉንም ነገር ለኔ ጣዩ። ወንድሜ ግን ምን ሆኖ ነው? ሰው እንዴት ይሄን የመሰለ እድል ያስመልጣል? ከሀብት ድህነት ይመረጣል? ጉድ እኮ ነው። ሄሎ ቤቢ፣ እንዴት ነህ? አታረቀኝም እንዴ? ተጣልተናል እንዴ? አኩርፈኸኛል ነበር? እኔ እንጃ አላስታውስም። እሺ እንደዛ ከሆነ ታዲያ ስልክህን ከ10 ጊዜ በላይ ስደውልልህ ለምን አላነሳህልኝም? ከጀለሶች ጋር ነበርኩ፣ አልተመቸኝም። ለዛ እሺ በቃ ትናንት የጠየከኝን እኮ አገኘሁልህ ነበር የደወልኩት። እውነትሽ ነው ፍቅር? አዎ አባቴ አግኝቼልሃለሁ። አሁን እልክልሃለሁ። እሺ አስጨነቁሽ ፍቅር? ትንሽ አስፈልጉኝ እኮ። አውቃለሁ አባ፣ ምንም አታስብ። አሁን እልክልሃለሁ። እናንተ ጨለሻ ከጓደኞች ጋር ፏያለ ነው። በመጣ ደስ ይለኝ ነበረ፣ ግን ደግሞ ዛሬ መምጣት አልችልም። የሆነ ማድረግ ያለብኝ ትልቅ ነገር አለ። ከኔ የሚበልጥ? የኔ ፍቅር ከአንተ የሚበልጥ በዚች ምድር ላይ እንደሌለ ታውቃለህ። ነገር ግን ያው ለእኔና ለአንተ ለወደፊታችን ማስተካከል ያለብኝ ነገር ስላለ ነው። እሺ በቃ መላኩን እንዳትረሺ። እሺ አሁን እልክልሃለሁ። ቻው በቃ እወድሃለሁ። እሺ ዴቢዬ። እሺ ቻው። እንዴት ነው ታዲያ ሙሽራው? ትዳር ይሻላል አልክ? አዎ ናቲ፣ ብቸኝነቱ በቃኝ። ሄሉም አድጋልኛለች። አሁን የራሴን ህይወት መጀመር አለብኝ። ደግሞ ታውቃለህ ህዊልን ምን ያህል መልካምና አሳቢ ሴት መሆኗን። ደግሞ አፈቅራታለሁ። ያለሷ መኖር አልችልም። አረ ጓደኛ ያምሯል። ነገር ግን እሱን ነገር ግን አስበህበታል? የወንድ እህትና ሚስት አብሮ መኖር በጣም ከባድ ነው ይባላል። እረ ምንም አይፈጠርም። ሄሉዬን ታውቃታለህ፣ ምን ያህል ጥሩና አሳቢ ሴት እንደሆነች። ሄዊም መልካምና ጥሩ ሴት ናት። 10 ዓመት ሙሉ እንደ ታላቅ እህት ነው የተንከባከበቻት። አሁን ደግሞ ይበልጥ አንድ ቤት አንድ ላይ ሲኖሩ ይባስ ይተሳሰባሉ እንጂ ለሱ ከሆነ ምንም ሀሳብ አይግባል። ጓደኛዬ እሱን አንተ ታውቃለህ። ደግሞ በጣም ብዙ ጊዜ ተሰቃይተሃል። ለአንተ ረፍት ይገባል። ደግሞም ለአንተ በጣም ደስ ብሎኛል። በጣም አመሰግናለሁ ጓደኛዬ። እኔ የምልህ ህዊ እኮ ዛሬ ነው ቤት የምትመጣው። ለምን አብረን እራት አትበላም? ህዊም ደስ ይላታል። ደግሞ አብረን ጥሩ ጊዜ እናሳልፋለን። እኔ አልችልም ጓደኛዬ። ዛሬ እኮ ከሳምሪ ጋር የሚገርም ቀጠሮ ነው። ወይ አንተ ልጅ፣ ሳምሪ ደግሞ ማን ናት? ስለ ሳምሪ አልነገርኩም? ነግረኝ ይሆናል። ምን አውቃለሁ። የአንተ ሴቶች እንደሆነ ቁጥር የላቸው። ይሄን አንዷ ከአንዷ ተምታታብኝ እንደሆነ ምን የመሰለች አወራሩ፣ አነጋገሯ፣ አረማመዷ በቃ ይችማ የኔ ብቻ ነው። እንዲህ ስትለኝ እኮ ድፍን 3 ዓመት ሞላ። እስቲ አግባና ወግ ማድረግ አሳየን። እስቲ አግብተህ ውለድና እኔንም አጎት አድርገኝ። ሄለን፣ ምንም እኮ የሚባል የለም። እንደምንመጣ ነግረሽ። ወይ ወንድሜ በጣም ይቅርታ አድርግልኝ። ፈተና ላይ ነኝ አላልኩም ነበር? ለሱ ሲዘጋጅ እኮ ሰዓቱ ምን ሰዓት እንደደረሰ አላየሁትም። እውነት? አረ ችግር የለውም፣ አሁን እንሰራዋለን። በዛ ላይ ደግሞ እዚህ ቤት እንግዳ አይደለም። ሄሉ ያናገርሽ? አይ አይደለም፣ ወደ ቤት እኮ ስለመጣችሁ ደግሞ የኔ ቆንጆ እንዲች ብለሽ እንዳታስቢ።
እኔ አሁን ተነስቼ ቆንጆ ምግብ ነው የምሰራው። እንዳንቺ በጣም የሚጣፍጥ ምግብ ነበር የሰራሽው። ወደድከው? በጣም አንቺን በማግኘት በጣም እድለኛ ነኝ። ደግሞ ሄሉዬን በጣም ወዳሻለች። እንዴ እኔም እኮ በጣም ነው የምወዳት። ታውቃለህ፣ በጣም ምርጥ ነች ያለች። አንቺ መልካም ሚስት ነሽ። ደግሞ ከኔ ጋር ለመኖር ፈቃደኛ ስለሆንሽ በጣም ነው የማመሰግንሽ። እንዴ ከአንተና ይቺን ከመሰለች የተገረ መኖሬ ጥቅሙ የኔ ነው። እሺ ከአንተና ከዚች ከመሰለች የተጋመ ነው ጥቅሙ ለኔ ነው። ቆይታለሽ ደግሞ ባትሰራልሽ። እያማችን ብቻ ባልሆነ ይሄ ብናወያይስ? ኧረ በፍጹም ቆንጆ አናደርገውም። ማነው በዚህ ሰዓት የመጣው? የጠራው ሰው አለ እንዴ? ኧረ በፍጹም እናቴ ነበር። እሱን ቀጠሯልኝ ብሏል። ቆይ እስኪ እኔ ገብቼ ልግባ። ወይ ቆይ እኔ እገብተዋለሁ። ለዚህ ተቀበልሽ? ሰዓቱ ስለደረሰ ማናት እሷ ደግሞ? ፍቅረኛዬ ናት። ግን እንዴት በዚህ ሰዓት ሊመች ይችላል? አንተ ነው ያለመደብህን ፍቃድ ስጠይቀኝ አሳስበኝ ድረስ የመጣሁት። እና በዚህ ሰዓት እዚህ ድረስ ከምትለኝ ስልክ አትደውይም ነበር? ልክ ነህ። ነገር ግን በጣም በስራ ቢዚ ስለነበርኩኝ የረሳሁት። አሁን ደግሞ ባትሪ ይዘጋ። ስለዚህ በደህና ብዬ መጣሁ። ምነው መምጣት የረበሻችሁ እንዴ? አልረበሽም። በዚህ ሰዓት እንዳንቺ አይነት አለቃ አይገኝም። የእውነት በጣም ጥሩ ሰው ነሽ። በቦዶ ስለፈለፍንሻ ምግብ ነገር ላምጣልሽ። ይሄ ነው እንዴ ይሰራል? አይ የሆነ ናት ሰራች። አይ ለነገሩ ራቴና ምንጭ የመጣሁት አረቱ ወርጌ የሚሰራው ትንሽ አፍሻል። አይ ይቅርብኝ። ይሄ እኮ የሰራው መስሎኝ ጠግብም ልበላ ነበረ። ይሄ እኮ በጣም ባለሙያ ነው። አንድ ቀን ያበላኝ ፍርፍር እስካሁን ካፌ ላይ አልጠፋም። በጣም ባለሙያ ነው። ሚኩዬ ዛሬ ምን ሊፈጠር ነው? ያለመደብህን ፍቃድ የጠየቀኝ አስጨነቀኝ እኮ። ዛሬ ከቤቢ ጋር አብረን ለማለት መሰለኝ። ምንም እንኳን ለጊዜው ደግሼ ባላገባት አትሊስት ቆንጆ ቀን አብረን እናሳይ። እውነት በጣም ደስ ይላል። ትዳር እኮ በጣም ደስ የሚል ነገር ነው። እናመሰግናለን። ቲጂ እናንቺ እንዴት ነሽ? አለሁልሽ። ወንድምሽ እያስጨነቀኝ አስቸገረኝ እንጂ የኔ መቅረት ግን ይህን ያስጨንቅሻል ብዬ አላሰብኩም። ተው እንጂ ሚኪ፣ የስራ ባልደረባ አይደለ እንዴ? እንዴት አልጨነቅም? ወይ በጣም ጥሩ ሰዎች ሚኪ፣ እንደምንገባ ነገርኩት ነው እንዴ? ምን ይነግረኛል? ፍቅረኛ እንዳለችው እንኳን መች ነገረኝ? ኧረ እነግርሻለሁ። መቼ ነው ነገርከኝ? ቀኑን በእርግጥ አላስታውስም፣ ግን እነግርሻለሁ። አይ መስሎኝ ነው እንጂ ሚኪ፣ ብትነግረኝ አልረሳውም ነበረ። እና ስንት ጊዜ ሆናችሁ? 10 ዓመት። 10 ዓመት ሙሉ? ሚኪያስ በጣም ድብል ሰው ነህ። በእርግጥ ከተዋወቅን 10 ዓመታችን፣ በፍቅር አብረን ከሆን ግን 4 ዓመታችን አይደል? ፍቅር ገባኝ። ቢሆንም መናገር ነበረብህ። እና ምንድን ነው ላይ እየሰራሽ ያለሽው? መምህር ነኝ። አስተማሪ? በጣም ይቅርታ። ልጅ እያለሁ አስተማሪ በጣም እጠላ ስለነበረ ዞሮ መጣብኝ ብዬ እኮ ነው። ማለቴ በጣም የሚጠላኝ አስተማሪ ነበረ። ሁሌ ወላጅ አምጪ ላይ ነበረ። አልፎ አልፎ እንደዚህ አይነት ነገር ያጋጥማል። እውነት ነው። አንዳንዴ እንደ መሽገር የሚጣበቁ ነገሮች አሉ። ከኒች ለመዳም አስፈልጧት እንደገባት አይደለም እኮ ቆይ፣ ነገሮች ከቁጥራችን ውጭ እንዳይሆን መረጋጋት አለብን። እጭ ምክሩን ለራሽ ያዡ። በአስቸኳይ ይቺ መጣው ከቤታችን አስወጫት። በቃ ሰላም ይ ወንድሜን ያገባሽ በቃ በጣም ደስ ብሎኛል። ከአንቺ ጋር ራሱ በመኖሪ እኔ በጣም ነው ደስ ያለኝ። ደግሞ ጥሩ ጊዜ እንደምናሳልፍ እርግጠኛ ነኝ። እኔም እንደሱ ነው የሚሰማኝ። ሄሎ፣ ነገ ክላስ የለሽ?
በጣም መሽቷል እኮ ገቢነት ነኝ። ኡፍ ወንድሜ ደግሞ እኮ ሔዋን ስላገባሃት ደስ ብሎኝ ነው። እና ከዚህም በኋላ አብራችሁ ናችሁ። የት ትሄድብሻለች? ተዋት እንጂ ትጮት። አይ ተዋት ተነሽ መከራ ነው። አሁን ገብታ በጊዜ ተገኘ። ህፃን እኮ አይደለሁም። አሁን እኮ የኮሌጅ ተማሪ ነኝ። ሄሎ ነገ አንድ ላይ አይደላችሁ እንዴ? እንደ ልባችሁ ትጫወታላችሁ። አሁን ገቢነት ቆይ አንቺን የሰጠኝን ፈጣሪ እንዴት አድርጌ ነው የማመሰግነው? እኔ ሰጥቶ የለም እኔ ስታፈቅረኝ ስትንከባከበኝ እሱን እያመሰገንኩ ነው። እኔም ደግሞ አንተን ሳፈቅረ ስንከባከብ እሱን እያመሰገንኩት ነው። ህዊ ከአንቺ ብዙ ልጆች መውለድ ነው የምፈልገው፣ ብዙ ቤተሰብ። ቆይ እኔ እናንተ አብረን እንደሆነ የፈቀደ አምላክ ልጅ መስጠት የሚከብደው ይመስላል? ልክ ብለሻል። እሱ ሁሉንም ነገር ያደርጋል። ህዊ ደግሞ ታውቂያለሽ፣ ሄሉዬም አሁን አድጋልኛለች፣ ትምህርቷንም እየጨረሰች ነው። አሁን አንቺም እንደ ታላቅ እህት እንድትሆኛት ነው የምፈልገው። ደግሞ በደንብ አድርገሽ አማክሪያት። እሺ? አውቃለሁ። በዚህ ሰዓት ሄሉ የሚያስፈልጋት የሚያማክራት የሚንከባከባት ሰው ነው። እኔ እኮ የምትረጂኝ ነገር ነው። ታውቂያለሽ ህዊ፣ አንቺ የምታውቂኝን ያህል ማንም ሰው ነው የማያውቀኝ። አንዳንድ ጊዜ መከፋቴን ላይ ያየች ሄሉ ራሱ ትረዳኝ። ሄሉማ ገና ልጅ ናት። ብትረዳ እንኳን ስሜቷን ለአንተ መግለጽ ይከብዳታል። እሱስ ልክ ብለሻል። ያው ያንቺ አንዳንድ ጊዜ እኔ እንደዚህ መረዳት ስለምገርመኝ ነው። ግዴታዬ ነው። እኔ የምልህ ደግሞ ካለቃ ጋራ እንዴት ነው እንደዚህ የተግባባችሁት? እንዴት ትችያለሽ? አይ ምንም፣ ከስራ ቀረ ብላ ተጨንቃ እዚህ ድረስ መምጣቷ ገርሞኝ ነው። እሱስ ልክ ነሽ። ከሄሉ ጋር ራሱ በጣም የሚቀራረቡት። በጣም ደስ ይላል። አሁን ስለኔና ስለአንቺ እናውራ። አንተ ልጅ በቃ ሴት አልወጣልህ አላ። እንደው ምን ይሻላል? እኔ ምን ላርጋት? ገና ልሰማ ስጠጋ እኮ ነው ከንፈሬ ያብጥብኛል፣ አለርጂክ አለብኝ ምናምን ያለችው። አንተ ምን አለብህ ሳቅ። እኔ እኮ ገና ሳያደበራኛለች። ያው ገባ አይደል እንዳይከፋት ምናምን ብዬ ነው እንጂ ሳስበው ግን እንደማይሆኑ ካውቃለሁ። አንተማ ምን አለብህ አቅፋ አስገባ። ያልተነካ ግልገል ያውቃል አሉ። በጣም ቆንጆ ነበር፣ ደስ የሚል ምሽት። አንተ እድለኛ ነው ወንድሜ። ለአንተ ደግሞ በጣም ደስ ብሎኛል። አመሰግናለሁ ጓደኛዬ። ደግሞ ብታይ ሄሉና ህዊ ራሱ ፍቅራቸውን እንዴት አባቱ ደስ እንደሚል። እኔማ በዚህ ከቀጠሉ እኔ ራሱ እንዳይረሱኝ ነው የፈራሁት። አንተ ሲወጣልህ እድለኛ ነው ወንድሜ። እኔ ነኝ እንጂ ደግሞ ሳናግረህ ትዕግስት። አንተ ቆይ ትዕግስት ማን ናት? ትዕግስት ናታ ለካ ያቺ ድሃ የማትወዷ አፋ ነው እንጂ እኮ ውስጧ ነው። ሀብ ሲከፈት ጭንቅላት ይታያል ሲባል አልሰማህም? ቆይ ለመሆኑ ሁሉም ብላ ነው የመጣችው? ያው ትላንት ከሔዋን ጋር ጊዜ ለማሳለፍ ፈልጌ ፍቃድ እንደጠየቁ ታውቃለህ። እና አቲን ለስታስፈርሽ ነው የመጣችው? ተው እንጂ ናት። ያለ ልማዴ ፍቃድ ስለጠየኳት በሰላም መሆኔን ለማረጋገጥ ነው የመጣችው። ቆይ አፈቅርሃለሁ ገለኔ ምናምን ስትላ ነበር። እሱንማ ፍቅረኛ እንዳለኝ ከነገርኳት በኋላ እንደ ሄት ሆናለሁ እንዳለች ነግሬህ የለ ሆኖ ካልሆነ ስራ ለቃለሁ ብያታለሁ። ሴት ልጅ አንዴ ካፈቀረች ቶሎ አይለቃትም ይባላል። አይገርምህም? አንተ ደግሞ ዝም ብለህ መጠራጠር ትወዳለህ። ዋ እኔ ተናግሬያለሁ፣ በኋላ ችግር እንዳይመጣው። እና እንደቀን ኮምፒውተር ተናባችሁ ማለት ነው። አይገርምም? ማን ይሄን ያምናል? ያ ሁሉ ነገር አሳልፈ እንደዚህ መድረሳችን እውነት ነው። ማንም በሌላው ሰዓት ስስቆም ማግኘትሻል ማለት አይ ማለት ወንድሜ በከፋው ሰዓት አንቺ ብቻ ነበርሽ ከጎኑ የነበርሽው፣ አንቺ ብቻ ነበርሽ ብታጽናኝ። እንደዛ ለማለት ፈልጌ እኮ ነው። አይ ሄለን፣ አንቺም እንኳን ምንም ሕፃን ልጅ ብትሆኝ ወንድምሽን የምትረጂ በጣም ጥሩ ልጅ ነሽ ነው አይደል? አዎ፣ እሱ ራሱ ስላንቺ አውርቶ አይጠግብም።
ደህና ነኝ። ምን ነው በሰላም ነው? እሷ እኮ ቤቷ በይው በፈለገችበት ሰዓት እኮ ነው የምትመጣው። እኔ ቆንጆ መቼስ እዚህ በመምጣቴ አላስከፋሽም አይደል? ኧረ ደስ ብሎኛል። ቁርስ ብዬ የሚበላ ላምጣልሽ? ቆይ ሚኪዬ የሚሰራው? ኧረ እኔ ነኝ የሰራሁት። ቆንጆ ነው የእውነት ሞክሪው። አይ ይቅርብኝ፣ ሚኪዬ የሰራው መስሎኝ ነበረ። ይቅርብኝ። ቲጂዬ የወንድሜ እጅ እንዲህ እንዳማረሽ አላውቅም ነበር። ያን አብረን ሰርተን የበላነው ጊዜ ትዝ አይልሽም? እንዴት እረሳዋለሁ? እኔ ራሱ እንዴት እንደናፈቀኝ ብታይ። ወዴት ልትሄጂ ነው? እቃ ልጠብዬ። ምን ነው ምግብ አብረን ሰራ ስላለሽ ቀራለሽ? አረ በፍጹም ተጫወቱ ነው እንጂ ጎሽ አርፈሽ ኪችን ተርመጥመጭ። ሰው እንዲህ ቦታውን ሲያውቅ ደስ ይላል። ምን አይተሽ? አንድ ወር ራሱ አትቆያት። አንቺ ደግሞ ምንድን ነው የምትሆኑ? አንድ ወር ሙሉ ምን አባቷ ትሰራለች? ከዛ ባነሰ ጊዜ ውስጥ በአስቸኳይ ኮተታን ይዛ መውጣት አለባት። አንዳንድ ነገሮችን ቀስ ብለን ነው ማድረግ ያለብን። ከተቸኮልንማ ወንድሜ ይነቃብናል። በዚያ ላይ በዚያ እየያዙ በአንድ የሚተዋት አይመስለኝም። ምን ለማለት እየሞከርሽ ነው? አይደለም ይቅርታ ቲጂ፣ እንዳሰብሽው እኮ ማለት ፈልጌ አይደለም። በደንብ ስደብኝ እንጂ አንቺ ከዚሽ ምናምን ጋር እያወዳደርሽ ነው። እንዴት ብዬ ቲጂ? ተጠንቀቂ። ለመሆኑ ልሷን እንደመጣች? አይ በኋላ ምናምን ሄጄ አመጣለሁ እያለች ነበረ። ጥሩ በቃ የማደርገው ነገር አለ። ወይ ዲቢ ጠፋው በኋላ እባክህ በእናትህ እዚህ ከሆነ ጉዳይ ገጥሞ አይ እሱን እንኳን አሁን ልነግርህ አልችልም። ስንገናኝ እነግርሃለሁ። ማሪ ዛሬ እንኳን መምጣት የምችል አይመስለኝም። እንዴ ትናንት አይደል እንደ የምግብ ብር ይላኩልህ? በቃ እሺ በቃ እኔ እኮ ላስከፋ ፈልጌ አይደለም፣ ግን ትናንትና እጄ ላይ ያለውን ሁሉ ነው ይላኩልህ። አሁን ላይ ምንም ስለሌለኝ እኮ ነው። እሺ እሺ በቃ ስልኩ እንዳዘጋው። እሺ አፈላልግልሃለሁ። እሺ ግን እናትህ ደህና ናቸው? እሺ ቻው፣ እወድሃለሁ። ተደብቀሽ እየሰማሽኝ ነበር ማለት ነው? ኧረ አልተደበኩም። ጓደኛ ይዘሻል እንዴ? በግል ህይወት የሚገባ ሰው ደስ አይለኝም። እኔ በግል ህይወትሽ ልገባ አይደለም፣ ግን ደግሞ እንዳይትሽ ግልጽ ሆነሽ ልትነግሪኝ ትችያለሽ። ምንም የምነግርሽ ነገር የለም። ብር ጠይቆሽ ነው? ምን ነው ትሰጪኝ ነው? እኔማ ከየት አመጣለሁ በዚህ ሰዓት? ምናልባት ግን ይህ ልጅ ብርሽን ፈልጎ ይመስለኛል የቀረበሽ። አንቺ ሚኪ እንደቀረብሽ ማለት ነው? ማለት ሄለን ምን እያልሽ ነው? ውፋ ህፃን ልጅ አይደለሁም እኮ ሁሉንም ነገር አውቃለሁ። አንቺ ወንድሜን የቀረብሽው ለገንዘብ ነው። ምን የምታወሪው ሄለን? ሄዋን እኮ ነኝ። ከቤት ጀምሮ ነው ያንቺን ወንድም ለገንዘብ ብዬ የቀረብኩት እና ይህ ሁሉ ጊዜ በአስተማሪ ደሞዝ ነው የኖርሽው? በጣም አዝናለሁ ሄለን። የእውነት ይሄ ንግግር ከአንቺ አልጠብቅም። ሄዋኒ ተቀየምሽኝ እንዴ? ቆይ ሄሉ እኔ ወንድምሽ መጥቅም እንደቀረብኩ ነው የምታስቢው? አይደለም እኮ በእናትሽ በጣም ደብሮኝ ነበርና ማውራውን አላውቅም። ቆይ እሺ ጓደኛሽ ምን ተፈጥሮ ነው? አይደለም ላፕቶፔ እንደጠፋ ታውቂያለሽ። ለመግዛት የተበደርኩት ልጅ እያስጨነቀኝ ስለሆነ ነው። እና ላፕቶፑን ገዛሽ? ብሩ ላይ ወሰረቀኝ እንዴ? ሄለን ጭንቀት ለምን ለብቻሽ?
ለምን ወንድምሽ አልነገርሽውም? አይ ወንድሜማ ማወቅ የለበትም። የበለጠ እንዲጨነቅ አልፈልግም። በቃ ይዞሽ የምንችለው እናደርጋለን። እሺ ይቅርታ አድርገሽልኛል አይደል? ስለኔ አታስቢ፣ አልተቀየምኩሽም። በጣም አመሰግናለሁ። እሺ ችግር የለውም፣ ብዙ አትጨናነቂ። ዛሬ የተፈጠረው ወንድሜ ነው። አታስቢ፣ አልነግረውም። አንቺ ብቻ ራስሽን አጽናኝ። በቃ ልብሴን ይዤ ቶሎ እመጣለሁ። እሺ 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 በቃ ቻው። አንተ በቃ አሪፍ ላም ነው አያገኘው። ልጁ ማን መሰለህ? አሬ እኮ ነኝ አባቴ። ኧረ በያምን እሺ፣ ለእኛም አስበይ ነው። ሰማኛለህ? እንደዚህ አይነት ቀን ላይ መስላል። እሺ ምን ነው አመረርሽው እንዴ? ማ እኔ ሲያልፍም አይነካከም። ያው አሪፍ ላም ናት ብዬ ነው። እስክትከሳ ድረስ ዝም ብለህ ምንገባት ብዬ ነው። በቃ ከከሳች በኋላም ቢሆን አጥንቷም ቢሆን አስቤ ነው። አንተ ጀዝባ አይንህን አንሳ ብዬ ነው።